ሰላም ፊልም ወዳዶች እንዴት ናችሁልን? እንዲህ እያልን የዚህኛው ምዕራፍ ማገባደጃ ክፍል የሆነውን ክፍል 8ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ከወደ ባንክ ውስጥ ቶኪዮ ጋንዲያ እንድታክመው እጇን በፈታበት ሰዓት ሳያስበው ራሱን አስታ እነ ፓሌርሞም ወደ ድብቁ ክፍል በሩን ሰብረው ሲገቡም ከቶኪዮም ጋር ሲገናኙ አይተን ከወደ ውጪ ደግሞ የፖሊሶች ጣቢያ በፕሮፌሰሩ ዕቅድ መሰረት አንድ በአንድ እየፈራረሰ እንደሆነ ፕሮፌሰሩም ራኬልን ለማስፈታት ቀጣይ እርምጃውን ሲጀምርና አሊሲያና ፕሪቶም በፖሊሶች ታስረው ከየስራ ገበታቸው ሲነሱም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው በትውስታ ወደ ኋላ በርሊንና ፓሌርሞም እያወሩ በርሊንም ወንድሙ ፕሮፌሰር ስለ ፓሌርሞ ያለው ነገር ከጊዜ ወደ ጊዜም እያሰበበት መጥቶ ምንም ብንዋደድ ወንድም ያለኝ ነገር ልክ ነው መራራቅ አለብንም እያለው የዝርፊያውንም እቅድ እርግፍ አድርጎ እንዲተወው ነግሮት ሲሰነባበተው እናየዋለን። በዚሁ ትዕይንቱ ወደ አሁን ጊዜ የሚመልሰንና ከስራ ገበታዋ በታሚያው እንድትቀነስ የተደረገችው አሊሲያም ከጋዜጠኞች ለሚመጡባት ጥያቄዎች ለመጋፈጥ የእልህ ሳቅ እንደሚባለው ፈገግም እያለች ጋዜጠኞችን ፊት ቀርባ አንድ በአንድ ጥያቄዎችን መመለስ ትጀምራለች። ጋዜጠኞችም ናይሮቢን በልጇ ተጠቅማ በጥይት እንዳስመታቻ ሲጠይቋት አሊሲያም እውነቱን መናገር ጀምራ አዎ ልጇን ተጠቅሜ በጥይት ባስመታትም የቡድን አጋሮቿ ግን አትርፈዋታል። በስተመጨረሻ ግን በኮሎኔል ታማያው አዛዥነት ውስጥ ባለው የባለስልጣኑ ጠባቂ ጋንዲያም ተገላለች ብላ ታማያውንም አብራ ጥፋት ውስጥ መቀላቀል ትጀምራለች። ይህንንም በቲቪ እያየ ያለው ታማያውም እጁን በጭንቅላቱ ይዞ ይቺ ያለች ሲልም እንሰማዋለን። ጋዜጠኞቹም ጥያቄዎቻቸውን መጠየቅ ቀጥለው ኦስማን ስለተባለው አናቤልን እስከነ ህይወቱ ቀብረው ሲያሰቃየው የነበረውን ሰው ታውቂዋለሽ ወይ ብለው ሌላ ጥያቄ ያስከትላሉ። አሊሲያም እውነቱን መናገር ቀጥላ አዎ ኦስማንን አውቃለሁ፣ አናቤልንም ከነ ህይወቱ ቀብረን ነበር ድራግም እየሰጠን ስናሰቃየው የነበረው እያለች እውነቱን ታፍረጠርጧለች። ጋዜጠኞችም ይህን ነገር መንግስት ያቅ እንደሆነ ሲጠይቋት እሷም ራሱ መንግስት እንደሆነ ያዛቸው ትናገራለች። እርፍ። በተመሳሳይ ሰዓት ፕሮፌሰሩም እነ ፓሌርሞን ራሱን ስቶ ያለው ጋንዲያን እንዴት እያደረጉት እንደሆነና ግዴታ ህይወቱን ማትረፍ እንዳለባቸውም እየነገራቸው በቀጣይ ትዕይንቱ ማድሪድ ከተማ ላይ ቤንጃሚንና ማርሴል ወደ አንድ ዝግ ወደሆነ የቻይና ሬስቶራንትም እየገቡ ለፕሮፌሰሩ ማስወጫው ቦታ ላይ እንደደረሱም ተናግረው አንድም ሊፍት በብረት ከፍተው ወደ ታችም በመሰላል ወርደው ለምን እንደሆነ ባናቅም አንድ ረዘም ያለ ጉድጓድ እየቆፈሩ ያለበትን ቦታም ይደርሳሉ። የማዕድን ቆንፋሪው ቤንጃሚንም 4 ሜትር እንደቆፈሩም ሲናገር ፕሮፌሰሩም ስራውን ማለትም ቁፋሮውን እንዲያፈጣጥኑት እየተናገረ እነ ቤንጃሚንን በሚያሰለጥንበት ሰዓት ሊዝበን 26 የፖሊስ ኦፊሰሮች በ7 መኪኖች ተከፋፍለው እንደሚጠብቋት እሷ እስካለችበት መኪና ጭምር 3ቱ መኪኖች ከፊት 3ቱ ደግሞ ከኋላ የታሰረችበት መኪና ደግሞ መሃል። ታዲያ በመጀመሪያ ወደ ዋናው ፍርድ ቤት ይወስዷትና ከዛም ወደ እስር ቤት እስኪ የት ቦታ ላይ አጥቅተን ሊዝበንን ነፃ ማውጣት እንችላለን ሲላቸው እነሱም ቀበል አድርገው ምናልባት መሃል መንገድ ላይ ወይም ፍርድ ቤት ውስጥ እያሉም ሲገምቱ ፕሮፌሰሩም አሁን ያላችሁት ሁሉም አይደለም፣ ለማጥቃት ምቹ ቦታ የሚሆነው ሁሌ ቲቪ ላይ እንደምናየው ከባድ ኬስ ሲመጣ የዋናው ፍርድ ቤት መግቢያ በሮች በጋዜጠኞች ስለሚጥለቀለቅ ፖሊሶችም ወደ ፍርድ ቤቱ ለመግባት ምን ያደርጋሉ? እስረኛውን ይዘው በጀርባ ባለው የፎቁ ፓርኪንግ በኩል ይገባሉ። ፓርኪንግ ውስጥም ራኬልን የያዘው መኪና ብቻ ስለሚገባ ሌሎቹ መኪኖች ውጪ ይቀራሉ። በዚህ ብቻ የነበሩት 26 የፖሊስ ኦፊሰሮችን ወደ 6 ይቀንሳሉ ይላል። ታዲያ ከፍርድ ቤቱ ፓርኪንግ እስከኛ ልንቆፍሮ ያሰብነው የቻይና ሬስቶራንት ያለው ርቀት በትክክል 11 ሜትር ከ68 ሴንቲሜትር ስለሆነ በዛም ላይ አፈሩ የአሸዋም ስለሆነ ብዙም አይከብዳችሁም እያላቸው ትዕይንቱም አሁን ላይ ቁፋሮ እየተደረገበት ያለው ቦታ ላይ አፈሩን በጸጥታ ሳይሰማ ማውጥተው ወደ ሬስቶራንት ውስጥ ወዳለው ኪችንም ሲወስዱት እያየን ፕሮፌሰሩም ጽዱና ፍጥነት ባለው መልኩ ይቆፈራል ሲልም እየሰማ ነው። አሁን ላይ ግን ቤንጃሚን
ገና 5 ሜትር እየቆፈሩ እንደሆነ ይነግረዋል። በቀጣይ ፕሮፌሰሩም ባንኩ ውስጥ ወዳለው ፓሌርሞም ደውሎ ጋንዲያ እንዴት ነው ሲል ይጠይቃል። ፓሌርሞም እየተሻሉ እንደሆነ ግን አሁን ላይ ደንዞ እንዳለና ተስፋ እንደሌለው ቢናገርም ቦጎታን በመሃል ገብቶ ተስፋ ይኖረዋል። ለምን? እኔ እንከባከበዋለሁ 6 ወር ሐኪም ቤት ተቀምጬ ራሱ ቢሆን እንከባከበዋለሁ፣ ግን ተንከባክቤው በጣም ጤነኛና ጠንካራ ሲሆን ያለምንም መሳሪያ እጄን ብቻ ተጠቅሜ እገሏለሁ ይላል። ፕሮፌሰሩም እሺ ማውራትስ ይችላል ወይ እያለ ጋንዲያም እስካሁን እንዳላወራ እያየ ነው። ሞኒካም በቀጥታ ወደ እሱም አምርታ ብልቱንም ግጥም አድርጋ ይዛ ስታስጨንቀው ጋንዲያ ሆዬ ልቀቂኝ እያለ ማውራት ሲጀምር ሞኒካም ለፕሮፌሰሩ አዎ ማውራት ይችላል ትላለች። እዛውም ሪዮ በንዴት እየጮኸ እንዴት ይሄ ሰውዬ ናይሮቢን ገሏት ለምንድነው ህይወቱን የምናቆየው እንግደለውም እያለ ሲጠይቅ እነሱም እዚህ ናይሮቢን ገሉባቸው አሁን ላይ ግን አይኑን ማየት እንዴት እንደሚያስጠላና በጣም እንደከፋቸው እየጮኸችም የተናገረች። በመሃልም ሄልሲንኪ አላስችልክ ብሎት ሽጉጡን አውጥቶ ጋንዲያም ጭንቅላት ላይ ደቅኖ ይተኩሷል። ፕሮፌሰሩም በሰማው ድምፅ በድንጋጤ ከተቀመጠበት ሲነሳ ፓሌርሞም እየጮኸ ሄልሲንኪን ሲያረጋጋው እያየን ሄልሲንኪም ጋንዲያ ላይ ሳይሆን የተኮሰው በጣም ከመናደዱ የተነሳ ራሱን እንደምንም አረጋግቶ ጥይቱን ከጋንዲያ ጭንቅላት አጠገብ እንደተኮሰው እናየዋለን። በቀጣይ ትዕይንቱ ከስራ ተባራ እነ ታማዮንም ለጋዜጠኞች አጋፍጣ ያለ ስራ ቤቷ ያለችው አሊሲያም ከድመቷም ጋር እያወራች ራኬልን አሳምኛት ፕሮፌሰሩን ለመክዳት ከጫፍ ደርሳ እንዴት ተመለሰች እያለች ማሰላሰል ጀምራ እንዴት አንድ እስረኛ ለብቻው ታስሮ እየተመረመረ ማንንም ሳያገኝ ሐሳቡን ሊቀይር ይችላል? ምናልባት ሰው አግኝቶ ነበር በማለት በጥልቀት ስታስታውስ ጭንቅላቷ ላይ ወዲያው አንቶኒ አንዛዝ ይመጣል። የዛኔም ራኬል የታሰረችበት ክፍል ሲገባም ትዝ ብሏት እሱ ላይ ትኩረቷን ለማድረግም አስባ እዛውም በቤቷ በቲቪ ዜና ላይ በታማዮ በኩል አሊሲያ እንድትታሰር ታውጆ የነበረ ሲሆን በጥቂት ሰዓታት ውስጥም ፖሊሶች ወደ ቤቷ መምጣታቸው ስለማይቀር በፍጥነት ራሷን ቀያይራ ድመቷንም ለማቆያ ሰጥታ ቤቷን ለቃ ትወጣለች። ወደ ባንኩ ስንመለስ ሄልሲንኪና ፓሌርሞ ለብቻቸው ቁጭ ብለው የሆድ የሆዳቸውንም እያወሩ ፓሌርሞን በሱ ጥፋት ይህ ሁላ ህመም እላያቸው ላይ ስለጣለ ይቅርታም እያለው ለራሱ ለሄልሲንኪ ደግሞ እስካሁን ለበደለው ነገር ሁላ ይቅርታም ብሎት እዛውም ትክክለኛም ስሙንና የት እንደተወለደ የኖረበትንም ቦታም ይነግሯል። ሄልሲንኪም እንደዛው ትክክለኛ ስሙን እየነገረው የፓሌርሞም ስም ማርቲን ብሮቴን ሲሆን የሄልሲንኪ ደግሞ ሚርኮ ድራጌች እንደሆነ እኛም እንሰማለን። በስተመጨረሻም ሄልሲንኪ ኦስሎን በመጀመሪያው ዝርፊያ፣ ናይሮቢን ደግሞ በአሁኑ አጥቻችኋለሁ፣ ከዚህ በኋላ ማንንም ማጣት አልፈልግም እያለ በሰላም እንውጣለንም እየተባባሉ ይተቃቀፋሉ። በተመሳሳይ ራኬልም ፕሮፌሰሩ እንዳሰበው ወደ ፍርድ ቤቱ በፓርኪንጉ በኩል አድርገው ይዘዋት ገብተው ፕሮፌሰሩም ለነ ቤንጃሚን ራኬል ወደ ፍርድ ቤቱ ከገባች በኋላ ፊት ለፊቷ ለሚያጋጥሟት ዳኞች እውነቱን መናገር ትጀምራለች። ይህም ፓሪስ የሚባለው እቅዳቸው ውስጥ እንዳለም ይነግራቸዋል። ትዝ ካላችሁ አንቶኒ አንዛዝ ለራኬል ሰዓቱን አሳይቷት ፓሪስ እንዳላት። ታዲያ ከዝርፊያው በፊት ራኬልና ፕሮፌሰሩ አብረው በነበሩበት ሰዓት ስለ ፍቅር ከተማ በሆነችው ፓሪስ ስለሰየሟት እቅዳቸው አንድ በአንድም እያስረዳት ይህም እቅዳቸው ምናልባት አንዳቸው በፖሊሶች ቢያዙ ነፃ ለማውጣት የታሰበ እቅድ እንደሆነ እቅዱ ውስጥም ለዳኞች እያንዳንዱን እውነት ከፕሮፌሰሩ ጋር ድጋሚ የተገናኝተው ፍቅር እንደጀመሩ ሌላው ቀርቶ አሁን ላይ እያረጉት ስላለው ዝርፊያም ወርቁን እንዴት እያቀለጡት እንዳለ ደረጃ በደረጃ ምንም ሳይቀር መናገር። ያው እንዴት እንደሚያመልጡ ብቻ አትናገርም። ይህንንም የምታደርገው ብዙ መረጃዎችን በጥልቀት ስትሰጥ መረጃው በዝቶባቸው ዳኞቹንም በድካም ለመዘረር ነበር። በድካምም ዘረራ ለዋናው ግባቸው ለሆነው በቂ ጊዜ ለመግዛት ነበር። ወደ አሁን ጊዜም ስንመጣ ራኬልም እንደታሰበው ፍርድ ቤት ውስጥ እያንዳንዱን መረጃ አንድ በአንድ ለዳኞች እየተናገረችም እያየናት ዳኞቹም በሚመጣላቸው መረጃዎች ብዛትና ጥልቀትም እየተዳከሙ መጥተው አንዴ ቡና አንዴ ደግሞ እርቧቸው እራት እስከ መጠየቅ ሲደርሱ እናያቸዋለን። በተመሳሳይ ሰዓት ከስሯ ተባራ ለእስር የምትፈለገው አሊሲያም ከቤቷ ከወጣች በኋላ በቀጥታ የአንቶኒ አንዛዝ ሚስት ፈልጋ ማግኝታት መንገድ ላይም በአጋጣሚ እንዳገኘቻት በማስመሰል ሰላምታም እየሰጠቻት ሚስትየው ማንነቷን ስላወቀች አሊሲያም አንቶኒ አንዛዝ ጸባይ ላይ ጸባዩ ተቀይሯል ምናምን እያለች ሚስጥርም ለማወጣጣት እየሞከረች
ያው አሊሲያ በእንደዚህ አይነት ነገር የተካነች ናት። ወዲያው ሚስትየውም አንድ ቀን ሰክሮ ከውሃ መዋኛ ገንዳ ውስጥ 2 ሰዎች እንዳተረፉት ትነግራታለች። ይህንንም የሰማችው አሊሲያ በቀጣይ አንቶኒ ያንዛዝ የሚኖርበት የአፓርታማ ካሜራዎችን የሚቆጣጠር ሰውም ጋር አምርታ ሰውየውም ያለ ፍርድ ቤት ትዕዛዝ ምንም አይነት መረጃ አልሰጥም ቢላትም በሽጉጥ አስፈራርታ የእያንዳንዱ መግቢያና መውጫ፣ ፓርኪንግ እንዲሁም ውሃ መዋኛ ገንዳ ጋ ያሉትን የካሜራ ቅጂዎች ትቀበለዋለች። ተቀብላም እዛው መኪና ውስጥ ቪዲዮዎቹን አንድ በአንድ መመልከትን ጀምራ በአንዱ ቪዲዮ ምስል ላይ መጀመሪያ አንቶኒ ያንዛዝ ከቤቱ ዘሎ ውሃ ገንዳ ውስጥ ሲገባ፣ በቀጣይ ደግሞ ፕሮፌሰሩና ማርሴል መጥተው ሲያተርፉትም እያየች በስተመጨረሻም እነ ፕሮፌሰሩ ገብተው የሄዱበትን መኪናም ታርጋ ከዛው ከቪዲዮም ላይ ታገኛለች። በፍጥነትም ራውል ለተባለም ወዳጇም ደውላ ያገኘችውንም ታርጋ በመናገር ይህም መኪና ወዴት እንደሄደ አጣርተክ ንገረኝ ስትለው ሰማታለን። ትዕይንቱም በዚህ ወደ ባንኩ ውስጥ መልሶ አርቱሮም እንደለመደው መንቀሽቀሹን ቀጥሎ አማንዳ ያለችው ነገር አብከንክኖት አጠገቧም ሄዶ በድጋሚ ሊያዋራትም ሲሞክር እሷም ዞር በልልኝ እያለችው የባንኩን ባለስልጣን ዞር እንዲልላት ሲያስጠነቅቀው አርቱሮም በንዴት ብድግ ብሎ ከባለስልጣኑ ጋር መጣላት ሲጀምሩ ማቲያስ የተባለው ጠባቂያቸው አርፈው እንዲቀመጡ እየነገራቸው ሲጠጋቸው ሳያስበው አርቱሮ ጠመንጃውን ነጥቆ መልሶም እየደቀነበት ለባለስልጣኑ ምን እናንተ ልዩነታችን ይሄ ነው፣ አንተ ፈሪ ነህ፣ እኔ ግን በድፍረት ይህንን ህዝብ ነፃ ላወጣው ነው እያለ በጀብዱም ሲያወራ ከኋላ ሆና ዝም ብላ ስትሰማው የነበረችው ማኒላም ከተቀመጠችበት ተነስታ ፓሌርሞ የሰጣትን ሽጉጥ አውጥታ ትደቅንበታለች። አርቱሮ ሆዬ ማንቺ ደግሞ ማንኝ ነው የምትይው እያላት ማኒላም ራሷን እያስተዋወቀች የዘራፊዎቹ አንድ አባል እንደሆነች ብትናገርም አርቱሮም ውሸቷን እንደሆነና የያዘችውም ሽጉጥ ቅድም ዘራፊዎቹ ከሰጡን የውሸት ሽጉጦች መሃል አንቺ አንዱን አስቀርተሽ ነው ሲላት ማኒላም ከዚህ በኋላ ከሱ ጋር ጊዜ እንደማታጠፋና አማንዳንም እንደደፈረ 2 ሰከንድ እንደሰጠችው ነግራ የደቀነው ሽጉጥ እንዲያወርድ ብትጠይቀውም አርቱሮም አሻፈረኝ ሲል አንድ ብላ እግሩ ላይ ተኩስበታለች። በዚህ ጊዜ አርቱሮም እንደ ህፃን እየጮኸ ማለቃቀስም ጀምሮ አማንዳን አልደፈርኳትም ሲል እንሰማዋለን። ወደ ራኬል ጋም ስንመለስ ለዳኞቹ ያለውን እውነት አንድ በአንድ እየነገረቻቸው በተመሳሳይ እነ ቤንጃሚንም ያንን ጉድጓድ በፍጥነት መቆፈራቸውን ቀጥለው ፕሮፌሰሩም በስልጠና ጊዜ ለነ ቤንጃሚን የሊዝበን ስራ ለኛ ሰዓት መግዛት ነው፣ የዝርፊያውን እቅድ አንድ በአንድ እየነገረች ሰዓቱም እየሄደ መጥቶ ዳኞችም የሚኖራቸው አማራጭ ለነገ ተለዋጭ ቀጠሮ መያዝ ስለሚሆን ራኬልን ወደ እስር ቤት ይመልሷታል። ታዲያኛ አሁን ምን እናደርጋለን? መቆፈራችንን እንቀጥላለን ይላቸዋል። ልክ እንደታሰበው ዳኞቹም በጣም እየመሸ ሲመጣና ተለዋጭ ቀጠሮም ሲይዙ እያየናቸው ፕሮፌሰሩን በስልጠናው ጊዜ ልክ እስከ 10 ሰዓት ወይም ደግሞ እስከ 10 ተኩል ድረስ 11 ሜትር ከ68ቱን ጉድጓድ ጨርሰን የፍርድ ቤቱ ፓርኪንግ ግድግዳ ጋር ደርሰን ግድግዳውን መቦርቦር መጀመር አለብን ሲል ከመሃላቸው አንደኛው እጁን አውጥቶ እንዴት ነው ሳንሰማና ሳንታይ ፓርኪንግ ውስጥ መግባት የምንችለው ብሎ ይጠይቃል። ፕሮፌሰሩም ቀበል አድርጎ በሁለት መንገድ እያለ የመጀመሪያው ፓኪስታን ላሉት ሃከሮች ግድግዳው ጋር ልክ ስትቃረቡ ፓርኪንግ ውስጥ ያሉትን ካሜራዎች ሃክ አድርገው ከዚህ በፊት ፓርኪንጉ ጋር የተቀዱ ምስሎችን እንዲያሰራጩ እንደሚያደርጉ፣ ሁለተኛው ደግሞ በማርሴል በኩል ሲሆን እሱም ከውጪ ሆኖ እናንተ ግድግዳው ልቦረቡሩ ስትሉ ማድሪድ ውስጥ ያሉ ባሮች ዝግ እንደሆኑበት ሰው ሺላ የተባለችውን የእነሱን አባል ይዞ እዛው አካባቢ ከውጪው መኪናውንም አቁሞ ዘፈን በከፍተኛ ድምፅም ከፍቶ እየተዝናኑ በማስመሰል መቀወጥ፣ ያው ከውስጥ ሲቦረቡሩ እንዳይሰሙ ማለት ነው። ይህን ጊዜም እነ ቤንጃሚን መቦርቦራችሁን ትጀምራላችሁ እያላቸው አሁን ላይ ነገሮች ሁላ እንደታሰቡት ሄደው እነ ቤንጃሚንም መቦርቦር እንደጀመሩ ፓርኪንጉ ጋር ካሉ ጠባቂዎች አንዱ ወደ እነ ማርሴልም ተጠግቶ ሙዚቃውን እንዲያቋርጡ ቢነግራቸውም ፕሮፌሰሩ ግን በሬዲዮ በኩል ግድግዳው ገና ተቦርቦሮ ስላላለቀ ማርሴልን ሙዚቃውን እንዳይዘጋው ሲነግረው ማርሴልም ባልሰማ ሲያስቀይስ ጥበቃውም እየተበሳጨ ሲመጣ በስተመጨረሻም ጥበቃው ንዴቱ ካቅሙ በላይ ሲሆን ከመኪናቸውም እንዲወርዱ ሲናገር በተመሳሳይ በነ ቤንጃሚን በኩልም ግድግዳው ሙሉ ለሙሉ ተቦርቡሮ ማልቆም ይበሳል። ፕሮፌሰሩም አሁን እንዳለቀ ሲናገር
ማርሴልም ወዲያው ከጥበቃው ጋር ተስማምቶ ሙዚቃውን ያጠፋዋል። በቀጣይ ፕሮፌሰሩም የመጨረሻ ስራቸው የሆነውን ማሰልጠኑን ቀጥሎ ራኬል ምሽት ወደ እስር ቤት ከተላከች በኋላ በንጋታው ጠዋት 2 ሰዓት ተመልሳ ወደ ፍርድ ቤት በዛው መኪና በ6 ሌሎች መኪኖች እየተጠበቀች ትመጣለችም እያለ አሁን ላይ ትዕይንቱ ለነ ቤንጃሚን ራኬል እየመጣች መሆኑን ባንክ ውስጥ ደግሞ ለቶኪዮ ጋንዲያን አዘጋጁ ሲላት እንሰማዋለን። በድጋሚ ወደ ስልጠናውም ጊዜ መተን ራኬልም ወደ ፍርድ ቤቱ ስትመጣ የፍርድ ቤቱ መግቢያ እንደተለመደው በጋዜጠኞች ስለሚሞላ በጀርባ በፓርኪንጉ በኩል ትገባለች። ግን በአሁኑ ፓርኪንጉ እንደ በፊቱ አይጠብቃቸውም። ምክንያቱም እኛ ሌሊት ከ10 እስከ 10 ተኩል ግድግዳውን በስተን እንደጨረስን እስከ ጠዋት 1 ሰዓት የፍርድ ቤቱ ሰራተኞች ሳይመለሱ ብሎኬቶች ወደ ውስጥ በማስገባት ካሜራም ላይ ስለማንታይ እናንተ ውስጥ ሆናችሁ እንድትደበቁ የሚበቃ ትንሽዬ ክፍል ሳናስባንን እንገነባለን ይላቸዋል። ያው በቀለም ሳይቀር አንድ አይነት ማለት ነው። ዋው! እንግዲህ ይህን ሁላ ካረግን በኋላ ራሱ እንዴት ነው ማንም ምን እንደተፈጠረ ሳያቅ ነፃ የምናወጣት እያለ በዚህ ወደ ባንክ ውስጥ ሄደን ልክ ባለፈው ከ2 ቀን በፊት ብለን ወደ ኋላ ተመልሰን እንደነበረ መቼም አልረሳችሁትም። ማለትም ጋንዲያ ጣራ ላይ ወጥቶ ሲተኳኮስበት የነበረው ማለት ነው። ብቻ አሁን ላይ ደርሰን 2 ቀኑን ጨርሰን የዕለት 2 ደርሰናል። እነ ቶኪዮም ጋንዲያ ላይ ጠበንጆቻቸውን ደቅነውበት ከህይወትና ከሞት እያስመረጡት ከታማዮም ጋር ሲነጋገሩበት በነበር የሬዲዮ መስመር ደውሎ ናይሮቢንና ቶኪዮን እንደገደላቸው እየተናገረ የተደበቀበትንም ክፍል ሊያገኙብኝ ስለሆነ ልውጣ ነው እያለ ሌላ የሬዲዮ መስመር ለፖሊሶች ትነግራቸዋለህ ይሉታል። ጋንዲያ ሆዬም እንደ መስማማት ብሎ ስልኩንም አንስቶ ይደውላል። ታዲያ ግን ልክ ስልኩ ሲነሳ ስሙን ተናግሮ ወዲያው ይዘውኛል፣ ሊሸውዷችሁ ነው፣ ወጥመድ ነው ብሎ ሲጮህ በዛኛው በኩል ስልኩን ጠልፎ ሲሰሙ የነበረው ፕሮፌሰሩም ይህን እንደምታደርግ ቀድመን ገምተን ነበር፣ በቀጣይ ጥሪ ግን ከታማዮ ጋር እናገናኝካለን፣ ድጋሚ እንደዚህ ያደርጋሉ ብለህ ካሰብክ ቶኪዮ ወዲያው ስልኩን ዘግታ ያለምንም ርህራሄ ትተኩስብካለች። ሚስትክና ልጅክ ያላንተ ይቀራሉ፣ በደንብ አስብበት ብሎ ንግግሩን ይቋጫል። በቀጣይ ከወደ ጣቢያ ስልክ ይጠራል። ታማዮም ከጋንዲያ ጋር መነጋገር ጀምሮ ጋንዲያም ልክ ቶኪዮ እንዳለችው ናይሮቢንና እሷን እንደገደላቸው እየተናገረ ለሌላ ጥቃት ተመልሶ ሊወጣም ስለሆነ የሬዲዮን ፍሪኩዌንሲ ይሰጣቸዋል። ታማዮም በዚህ ጊዜ ፍሪኩዌንሲውን እየተቀበለ ሱዋሬዝንም ሁሉንም ፖሊሶች ዝግጁ እንዲያደርግ ይነግሯል። ትዕይንቱም ወደ ኋላ በድጋሚ ወስዶን ፕሮፌሰሩ እነ ቤንጃሚንን ራኬልን ነፃ ለማውጣት እያሰለጠናቸው ባለው መርሃ ግብር ላይ ከመሃላቸው አንዱ ያ የሰሩት ግንብ ውስጥ ራኬል እስክትወጣ ሌላ 10 ሰዓት ሊቆዩ እንደሆነም ሲጠይቅ ፕሮፌሰሩም ራኬል በዚህኛው ዳኞቹ ፊት ስትቀርብ በ20 ደቂቃ ተመልሳ ትወጣለች፣ ለምን ካላችሁ ልክ እንደገባች ከዚህ በኋላ መጠየቅ አልፈልግም ካለች መብቷ ስለሆነ ዳኛውም ምንም አማራጭ እንደሌለው ካወቀ ፍርዷን እስክታገኝ ወደ እስር ቤት እንድትመለስ ይወስናል። ታዲያ ይዘዋት የገቡት የፖሊስ ኦፊሰሮችም ተመልሰው ይዘዋት ይወጣሉ። በዚህ ጊዜ እኛ እዛሽ ድብቅ ክፍል ውስጥ እንደ ዳኛ፣ እንደ አቃቢ ሕግ እንዲሁም እንደ ፖሊስ ሌባና ጠበቃን በመልበስ ክፍሏን ለቀን እንወጣለን። በካሜራዎቹም ሌሊት ክፍሏን ሰርተን እንደጨረስን ሊዝበን ስትገባ እናሳያቸውና በቀጣይ የሚያዩት ነገር ስለማይኖር እኛም ስራችንን በተገቢው መልኩ እንሰራለን ይላቸዋል። ልክ እንደታሰበው አሁን ላይ እነ ቤንጃሚንም የተባለውን ልብሶች ለባብሰው እዛች ክፍል ውስጥ እንዳሉ በፕሮፌሰሩም በኩል ተዘጋጁ ተብለው ራኬልም ፍርድ ቤቱን ለቃ በፓርኪንግ ውስጥ ወደ መኪናቸው እየተጓዙ ሳለ እነ ቤንጃሚንም በተመሳሳይ ከነበሩበት ክፍል በመውጣት መራመድ ይጀምራሉ። ከነ ራኬል ጋርም እየተቀራረቡ መተው ልክ ቤንጃሚን እንዴት አደራችሁ በሚል ሰዓት ሁሉም በእኩል ሰዓት ፖሊሶቹ ንፍንፍና አድርገው ሊዝበንንም ነፃ ያወጣታል። በዚህ ብቻ አላበቃም። የተያዙት ፖሊሶች ላይም ቦምብ በማጥመድ መኪኖቻቸው ውስጥን በመመለስ ከፊት ለፊታቸውም ካሜራ በማድረግ ሌላ ነገር ለማድረግ ከሞከሩና እንዲሁም ሌላ ተለዋጭ እንደ ሊዝበን የለበሰች ራሷ ሊዝበንን የምትመስል ሴትም እየሰጣቸው እሷም በትክክል ወደ እስር ቤት ካልወሰዷት ያጠመዱት ቦምብ እንደሚፈነዳም ነግሮ ያስጠነቅቋቸዋል። በዚህ መልኩ ማንም ምንም ሳያውቅ አስመለጧት ማለት አይደል?
ዋው! ታዲያ ውሸተኛዋ ሊዝበን የያዙት ፖሊሶችም ምንም ሳይነቃ መንገዳቸውን ሲቀጥሉ፣ ሊዝበን ደግሞ በፍጥነት በዛ በተቆፈረው ቦታ አድርጋ በሌላ መኪናም ተጭና ከአካባቢው ስትርቅ እናያታለን። በሌላ በኩል ደግሞ አሊሲያ የተባለችው ሴት የፕሮፌሰሩ የታየበትን መኪናም ታርጋ አጣራልኝ ያለችውን ራውልን ለመጨረሻ ጊዜ መኪናው የታየበትንም ቦታ ነግሯት እሷም ቦታው ላይ ስትደርስ እናያታለን። ወዩ! ፕሮፌሰሩም የሚመጣበትን ሳያቅ በቀጣይ ለነ ቶኪዮም ሊዝበን መንገድ ላይ ናት ጀምሩም ይላቸዋል። በዚህ ጊዜ ፓሌርሞና ሄልሲንኪም ጠመንጆቻቸውን ወደ ላይ እየተኮሱ ቶኪዮም ጋንዲያ ላይ ሽጉጧን ደቅና ከታማዮ የሚመጡትን ጥያቄዎች ራሱ ጋንዲያ እሷ እንደምትለው አድርጎ እንዲመልስም እያደረገችው፣ ጋንዲያም በጣም እየተቃረቡኝ ስለሆነ በጣሪያ በኩል ልወጣ ነው ሲል ታማዮም ሄሊኮፕተር እንዲዘጋጅ ለሱዋሬዝ ሲናገር፣ ሱዋሬዝም ትዕዛዙን ሲያስተላልፍ ሄሊኮፕተሩም ትዕዛዙን ተቀብሎ ለመነሳት ሲዘገጃጅ እናያለን። ጋንዲያም አቅቶኛል እያለ ታማዮም ሄሊኮፕተሩ እየመጣ ስለሆነ ታገስም እያለው፣ ግን በተቃራኒው ታማዮ ያሰበው ሄሊኮፕተር በፕሮፌሰሩ በኩል ተቀይሮ ሊዝበንም ሄሊኮፕተሩ ጋር ደርሳ ስትገባም ሄሊኮፕተሩም ሲነሳ እናየዋለን። እዚህ ጋር እንዴት ፕሮፌሰሩ የወታደር ሄሊኮፕተርን የሚያክል ነገር ሊያገኝና ፖሊሶችን ሊሸውድ ቻለ የምትሉ ካላችሁ ራሱ ፕሮፌሰሩ እንዲህ ይላል። ልክ የወታደሮቹን መኪኖች ካገኘንበት ጥቁር ገበያ ላይ ሄሊኮፕተሩንም እናገኘዋለን። ልክ ሰዓቱም ሲደርስ ፖሊሶችን ከእውነተኛው ሄሊኮፕተር ጋር ያላቸውንም ግንኙነት አቋርጠን እኛ እንተካለንም ይላል። እሺ ወደነ ቶኪዮም ጋር ስንመለስ ጋንዲያንም እንደዛ ከፖሊሶች ጋር እንዲያወሩ እያደረጉ ሄደው ጣሪያም ጋር ሲደርሱ ዴንቨርንም ልክ እንደ ጋንዲያ ልብሰውት ሲጠብቃቸው ስለነበር ጋንዲያም ልወጣ ነው፣ ጥቁር በጥቁር ለብሻለሁ እንዳትተኩሱብኝ ብሎ በተቃራኒው ዴንቨር ይወጣል። ፖሊሶችን መተኮሳቸውን ገታ አድርገው እውነት እንዲመስል እነሪዮም ተከታትለው ወጥተው ለማስመሰል ወደ ዴንቨርም እየተኮሱ አንዱ ስናይፐር ከላይ ቀያይ ከለበሱት መሃል ኢላማ ውስጥ አንዱ እንደገባ ተናግሮ ሊተኩስ ሲል ፕሮፌሰሩም የፖሊሶቹን ንግግር ጠልፎ እየሰማ ስለነበር ወዲያው በቶኪዮም በኩል ወደ ስናይፐሩ ተተኩሶ እንዲከሽፍ ያስደርጋል። በዚህ ሁላ ግርግር ሄሊኮፕተሩም ቦታው ላይ ደርሶ ሊዝበንም ገመድ ወደታች በመልቀቅ በገመዱ ወደታች ትወርዳለች። እነ ታማዮም ጋንዲያ በገመዱ ይወጣል ብለው ሲጠብቁ ጭራሽ ሌላ ፖሊስ ወደታች የወረደ መስሏቸው ፖሊሱንም ተመልሶ እንዲመለስ እየጮሁ ሲናገሩ ሊዝበንም ከዴንቨር ጎን ደርሳ ዴንቨርም እንኳን ደህና መጣሽ እያላት በማርሴል እየተነዳ ያለው ሄሊኮፕተርም ስራውን እንደጨረሰ ተናግሮ ከአካባቢው ይሰወራል። ራኬልም ልክ እንደ ትክክለኛ ፖሊስ ያመጣት ሄሊኮፕተር ችግር አጋጥሞት ስለሄደ ወደ ባንኩ ልንመለስ ነው እያለች ወደፊት ከዴንቨር ጋር እየተኮሱ ይራመዳሉ። ታማዮም ራኬል ወደ ባንኩ እንመለሳለን ያለችውን ሲሰማ ይቺን እብድ ሴት ደግሞ ከየት ነው ያመጣችኋት እያለ ጣቢያ ውስጥ ራኬልን እስር ቤት ከሚያደርሷት ፖሊሶች ስልክ ጠርቶ ከታማዮም ጋር አገናኝተዋቸው አንዲት ሴት ታግታ እንዳገኟት ሲነግሩት በሚያስቅ መልኩ መበላቱን ያላወቀው ታማዮ በንዴት እና ይሄ ምን አገባኝ፣ ይህ እኮ ዋናው የዝርፊያ መከታተያ ቦታ ነው ብሎ ስልኩን ይመልሰዋል። እና ኤንጀልም የሚሆን ሁላ ገብቷቸው ታማዮንም እየጠሩት ተበልተናል በቃ ሲሉት እንሰማዋለን። መበላት ብቻ ከወደ ባንክ ውስጥ ደግሞ እነሪዮ ቀጥለው ደግሞ ዴንቨር እና ራኬል ተከታትለው ወደ ውስጥ በመግባት ራኬልንም ያረገችውን ማስክ እያወለቀች ከስንት ጭንቅ ቀናት በኋላ በሰላም ስለተያዩ በደስታ ሁሉም እየጮሁ እያቀፏት ለፕሮፌሰሩም በሬዲዮ በኩል ሊዝበን እዚህ ናት ይሉታል። ፕሮፌሰሩም ከሚባለው በላይ ደስታውን መቆጣጠር አቅቶት በደንብ ስሙኝ፣ ይሄኛውን ጦርነት እናሸንፋለን ሲል እነሱም ተቀብለውት አዎ ለናይሮቢ ስንል እያሉ መጮ ይጀምራሉ። እኛም አንድ ላይ ከነሱ ጋር ለናይሮቢ ስትሉም ብለናል። እንግዲህ በእንደዚህ አይነት ደስታ ይሄኛው ምዕራፍ እኛ ብንዘጋው ደስ እያልን፣ ግን ለቀጣይ ምዕራፍ እንዲሆንልን አንድ ሌላ ዱብዳ ዱብ ይልብናል። እሱም አሊሲያ ናት። ቤት በኩል አርጋ እንደሆነ አይታወቅም። ይቺ ሴትዮ ማንም ባልገመተው መልኩ ፕሮፌሰሩ አሁን ያለበት ድብቅ ክፍሉም ጋር ደርሳ ከኋላውም ሽጉጧን ደቅና ፕሮፌሰሩም ሊያመልጥ ሲል ከጎኑም ተኩሳ ቀጥ አድርገው እንዳይንቀሳቀስ እያስጠነቀቀችው አገኘው ከአንተ ውሻ ልጅ ትሏለች። እርፍ እና እንዴት ነው ፊልም ወዳጆች? አው ይሄኛው ምዕራፍ ገራሚ፣ አሳዛኝ፣ አስጨናቂ ብቻ በአጠቃላይ ቀውጢ ነበር አይደል? እና ታዲያ በቀጣይና በመጨረሻው ምዕራፍስ ምን ይፈጠር ይሆን?
አብረን የምናየው ይሆናል። እስከዛ ግን ይቺን ቪዲዮ በትልቁ 5000 ላይ ካስገቧት እንዲሁም ሰብስክራይብ በተጨማሪም ለወዳጅ ጓደኞቻችሁ ሼር እያረጋችሁ አበረታቱን። በቀጣይ ምዕራፍ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ኡና ማንቲና ሚሶላስ ቤንቶ bella ciao, bella ciao, bella ciao, 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 oh partigiano, mi sola svento, oh bella ciao, bella ciao, bella ciao, ciao, ciao.